ወስና ከሄደች በኋላ እሷን ሌላ ሴት ጋር በመንዘላዘል አናዳታለሁ ብለህ ካሰብክ ተሸውደሃል። ሌላ ሴት በሳምንት ጠብሰህ አሳያታለሁ ብለህ ካልክ አንተ ነው የተሸወድከው። ለምን መሰለህ? እሷ አንተ የምታረጋቸውን ነገሮች ቤቷ ቁጭ ላይ ይመጡላታል። አንተ ግን መከራን አይተን ለእሷ ለማሳየት ያን ነገር የምታረገው ያውም ለማይጠቅም። የኔ አድቫይስ ግን እዚህ ላይ በቃ አንገትን ደፍተህ ስራ። ተረተኛ በቃ ብሬክአፕ ተደረገ፣ አልፈለገችም፣ ካንተ የተሻለ ሰው መረጠች። እመን የምርን አክሰፕት ስታረግ ያለ ሪሊፍ የምር ወንድ ስለሆንኩ ነው የምነግራችሁ። አክሰፕት ማረግን የመሰለ ሪሊፍ እረፍት የለም። ለወንድ ልጅ አንዳንድ ይህን ነገር መናገር ደስ ይላል። ለምን መሰለ? ምንም ማባበልም አልፈልግም። ያማል፣ ይደብራል፣ ያስጠላል። የመሸነፍ ስሜት፣ የበታችነት ስሜት ይሰማሃል። አይ አንደርስታንድ። ግን ምንም ማረግ አትችልም። ምንም አቅም የለም ሲጀመር ምንም የማረግ ኦንሊ ቲንግ ማድረግ የምችለው ምንድን ታውቃለህ? አንገትን ደፍተህ መስራት፣ ስማርት መሆን፣ ስትሮንግ መሆን፣ ሁለተኛ ስትተው ከነበርከው የተሻለ ሰው መሆን፣ ወንድ መሆን።